በዛሬው ቪዲዮ በዝምታ ብዙዎችን እያሰቃየ ስላለውና ነገር ግን በማህበራዊ ጫናዎች ሆነ በባህላዊ ምክንያት በግልጽ ስለማይወራ አንድ ከባድ ጉዳይ ይነጋገራል። ይህም የሴክስ ሱስ ወይም የጾታ ፍላጎት ስሜት አለመቆጣጠር ነው። ይህ ሁኔታ ከአንድ ተራ ፍላጎት ባለፈ የአንድን ሰው ጊዜ፣ የአእምሮ ጉልበትና አጠቃላይ የህይወት መስመር ሲቆጣጠር ሱስ ወደ መሆን ይሸጋገራል። ዛሬ ይህ ሱስ በህይወታችን ላይ የሚያሳድረውን ተጽዕኖ እና መፍትሄዎቹን በዝርዝር እናያለን። የሴክስ ሱስ አንድ ሰው የጾታ ፍላጎቱን መቆጣጠር ሲያቅተው እና ይህ ባህሪው በስራው፣ በቤተሰቡና በጤናው ላይ ችግር እያመጣ መሆኑን እያወቀ ማቆም ሲያቅተው የሚከሰት የጤና እክል ነው። ታዲያ ይህ ሱስ በዕለት ተዕለት ህይወታችን ላይ ምን ተጽዕኖ ያሳድራል? አንደኛውና ዋነኛው የግንኙነት መቋረጥ ነው። ይህም ሱሱ በሚስጥር መያዙ እና ታማኝነት ማጣት በባልና በሚስት ወይም በጓደኞች መካከል ያለውን ጥልቅ እምነት ያጠፋል። ይህም ወደ ከፍተኛ የስነልቦና ጫና፣ የማያቋርጥ ግጭትና በመጨረሻም ከቤተሰብ መገለል ይመራል። ሁለተኛው የሥራ ወይም የትምህርት ውድቀት ነው። የዚህ ሱስ ተጠቂ የሆኑ ሰዎች ትኩረታቸው በሙሉ በጾታ ጉዳዮች ላይ ስለሚሆን የሥራ አፈጻጸማቸው ይወርዳል። ከሥራ ወይም ከትምህርት መቅረት ይጀምራሉ። ይህም የገቢ ምንጭን እስከ ማጣት ወይም ለከፋ የዲሲፕሊን እርምጃ ሊዳርጋቸው ይችላል። ሌላውና ትልቁ ጉዳት የአእምሮ ጤና ቀውስ ነው። ይህ ሱስ ግለሰቡ ውስጥ ከፍተኛ የጥፋተኝነት ስሜት፣ እፍረት፣ ጭንቀት እና ድብርት እንዲሰማው ያደርጋል። ለምን ማቆም አቃተኝ የሚለው ጥያቄ ራሱን እስከ መጥላት እና ከማህበረሰቡ የበለጠ እንዲገለል ያደርገዋል። በተጨማሪም አካላዊ አደጋዎች አሉት። እነዚህም ጥንቃቄ የጎደለው እና አደገኛ የጾታ ግንኙነቶችን ማድረግ፣ ለተላላፊ በሽታዎች ማለትም እንደ HIV እና ሄፓታይተስ ላሉ በሽታዎች የመጋለጥ ዕድልን በከፍተኛ ሁኔታ ይጨምራል። ከሁሉም በላይ ደግሞ የጊዜ መባከን ትልቁ ችግር ነው። ሁልጊዜ ስለ ጾታ ግንኙነት ማሰብ፣ ፖርኖግራፊ መመልከት ወይም የጾታ ግንኙነት አጋርን መፈለግ ቅድሚያ የሚሰጣቸው ጉዳዮች ስለሚሆኑ እንደ ራስን መንከባከብ፣ የቤት ውስጥ ሥራና ጠቃሚ የሆኑ የትርፍ ጊዜ ማሳለፊያዎች ሙሉ በሙሉ ያስረሳሉ። ታዲያ ምን መደረግ አለበት? ይህንን ሁኔታ ለመቆጣጠር እና ጤናማ ሕይወትን ለመመለስ የባለሙያ እርዳታ ወሳኝ ነው። የስነልቦና ምክር የባህሪ ለውጥ ለማምጣት እና ከሱሱ ጀርባ ያሉትን ምክንያቶች ለመረዳት ከባለሙያ ጋር መነጋገር የመጀመሪያው ምርጫ ነው። ሌላኛው የድጋፍ ቡድኖች ሲሆኑ ተመሳሳይ ችግር ካለባቸው ሰዎች ጋር ልምድ መለዋወጥ፣ ብቻዬን አይደለሁም የሚል ጥንካሬ ይሰጣል። በተጨማሪ ግልጽነት፣ ችግሩ መኖሩን አምኖ መቀበል ለመፍትሄው ትልቁና የመጀመሪያው እርምጃ ነው። ያስታውሱ፣ ይህ ሁኔታ እንደ ማንኛውም ሱስ ሕክምናና የባለሙያ ድጋፍ የሚያስፈልገው የጤና እክል እንጂ የአንድ ሰው ማንነት መገለጫ አይደለም። የመጀመሪያው ቀስቃሽ ሁኔታዎችን መለየት ሲሆን ስሜት እንዲቀሰቀስ የሚያደርጉ ሁኔታዎችን ማወቅ ግማሽ መፍትሄ ነው። ስሜታዊ ቀስቃሾች ለምሳሌ ብቸኝነት፣ ጭንቀት፣ ድብርት ወይም መሰላቸት ሲሰማዎት ወደ ሱሱ ያዘነብላል። አካባቢያዊ ቀስቃሾች ደግሞ የተወሰኑ ድረገጾች፣ ማህበራዊ ሚዲያዎች ወይም ብቻውን የሚሆኑባቸው ጊዜያት ለሱሱ ይገፋፎታል። የዚህ መፍትሄዎች እነዚህን ሁኔታዎች ሲለዩ ስሜቱን በሌላ ጠቃሚ ተግባር ለምሳሌ ስፖርት በመስራት ወይም ከሰው ጋር በማውራት ለመተካት ይሞክሩ። ሁለተኛው የቴክኖሎጂ አጠቃቀምን ማስተካከል ነው። ብዙውን ጊዜ የሴክስ ሱስ ከኢንተርኔት እና ከፖርኖግራፊ ጋር የተያያዘ ስለሚሆን ብሎክ የሚያደርጉ ሲስተሞችን ይጠቀሙ። በስልክዎ እና በኮምፒውተሮ ላይ አላስፈላጊ ድረገጾችን የሚዘጉ ሲስተሞችን ይጠቀሙ። ብቻውን ሆነው ስልክ ወይም ላፕቶፕ የሚጠቀሙበትን ሰዓት ይቀንሱ። በተለይ ማታ ከመተኛቶ በፊት ስልክዎን ሌላ ክፍል ማሳደር ሊረዳ ይችላል። ሶስተኛው አዳዲስ ጠቃሚ ልማዶችን መገንባት ሲሆን አእምሮ በሱሱ ላይ ብቻ እንዳያተኩር አዳዲስ የሚወዷቸውን ነገሮች ይጀምሩ። ለምሳሌ አካላዊ እንቅስቃሴ ማዘውተር፣ ስፖርት መስራት በሰውነታችን ውስጥ የደስታ ስሜት የሚፈጥሩ ሆርሞኖችን ስለሚያመነጭ የሱሱን ፍላጎት ለመቀነስ ይረዳል። በተጨማሪም ማህበራዊ ግንኙነትን ማዳበር ሲሆን ከቤተሰብና ከጓደኞች ጋር የሚያሳልፉትን ጊዜ መጨመር። መገለል ለሱሱ ትልቅ በር ይከፍታል። ሌላው በራስ ላይ ትዕግስት ማድረግ ነው። ከሱስ መውጣት ረጅም ጉዞ ነው። ስህተት ቢሰሩ እንኳ ተስፋ ሳይቆርጡ እንደገና መጀመር አለብዎት። የጥፋተኝነት ስሜት ውስጥ ከመዘፈቅ ይልቅ ለምን ተሸነፍኩ ብለው ምክንያቱን መርምረው ለሚቀጥለው ጥንቃቄ ያድርጉ። የመጨረሻው የባለሙያ ድጋፍ መፈለግ ነው። ይህንን ጉዞ ብቻውን ለመጓዝ አስቸጋሪ ሊሆን ይችላል። ስለዚህ የስነልቦና አማካሪ ማነጋገር፣ ታማኝ ጓደኛ ወይም የሃይማኖት አባት ማማከር ናቸው። ይህን ሱስ ማሸነፍ የሚቻለው በድብቅ በመታገል ሳይሆን በግልጽነትና በድጋፍ ነው። ዛሬውኑ ለአንድ ታማኝ ሰው በማማከር የመጀመሪያውን እርምጃ ይወሰዱ።
ጥያቄዎቻችሁን ኮሜንት ላይ አስቀምጡልን። ለተጨማሪ የጤና መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።